ሰላም ውድ የዩቲዩብ እና የቲክቶክ ቤተሰቦቼ ሰላማችሁ ብዝት ይበልልኝ በያላችሁበት። ውድ የቻናሌ ተከታታዮች ሁላችሁም የሀገሬ ልጆች ውድ ኢትዮጵያውያን በሙሉ ሰላምታ ይድረሳችሁ እያልኩኝ የሆነች አጭር መልእክት ነገር ለማስተላለፍ ፈልጌ ነው እና በጣም ያሳዘነኝ የከፋኝና የተሰማኝ ነገር ስላለ ነው ወንድሞቼ ዛሬ በቪዲዮ የመጣሁትና በጣም ነው የሚያማው፣ በጣም ነው የሚሰማው፣ በጣም ነው የሚከፋው። እኛ ኢትዮጵያውያኖች ያን መንግስት ከሌለንም ማለት ነው እኛ ራሳችን ኢትዮጵያውያን በጠቅላላ በተለይ በስደት ሀገር በአረብ ሀገራት ላይ ያለን ኢትዮጵያውያን በሙሉ ብንረዳዳ፣ ብንተጋገዝ፣ ብንደጋገፍ እና እኛ እርስ በእርስ ድምጽ ብንሆን የሚል ነገር በጣም ስላመመኝ፣ ስለተሰማኝ፣ ስለከፋኝ ነው በቪዲዮ የመጣሁት። ውድ የቻናሌ ተከታታዮች፣ ዩቲዩበሮች፣ ቲክቶከሮች፣ ትላልቅ ሚዲያ ያላችሁ እና አዚዛ እነ ሙቤ ለሳውዲ አረቢያ ተቆርቋሪ የሆናችሁ እህት ወንድሞቼ እባካችሁ ለዚች ህይወቷ አለፈ ወይም ራሷን አጠፋች ለተባለች ልጅ ያው ሳይታወቁ ህይወታቸው እያለፉ ያሉ እጅግ በጣም ብዙ እህት ወንድሞቻችን አሉ። በየሚዲያው ላይ የምናየው የምንሰማው ነገር ነው እና ድምፅ እንሆናት። ይቺ ልጅ በምን ምክንያት ክሎሮክስ ጠጣች? በምን ምክንያት በቻርጀር ታነቀች? ሲቀጥል ደግሞ ሆዷ ክፍት ነው እየተባለ ነው እና ወደ እቃዋ ምንም የለም እየተባለ ነው። እባካችሁ ሼር፣ ሪፖስት፣ ኮፒሊንግ እያደረግን ድምፅ እንሆናት። የእህታችን ደም ይውጣ። በእርግጥ ከሰው በላይ ፈጣሪ ነው የሰውን ደም የሚያወጣ። ቢሆንም ደግሞ ይሄ ነገር በዚህ ከቀጠለ ምክንያቱም ብዙ እህት ወንድሞቻችን በዚህ አይነት ደረጃ ህይወታቸው እያለፈ ነው በየሶሻል ሚዲያው እንደምናየው ማለት ነው። ስለዚህ እባካችሁ ይሄ ነገር በዚህ እንዳይቀጥል እንዲቆም መቀጣትና መደረግ ያለበት ቅጣት ይሄን ነገር ባደረጉ ሰዎች ላይም እርምጃ እንዲወሰድ በምን ምክንያትስ ሆዷ እንደተከፈተና ሆድ ከፍቶ ምርመራ የሚል ህግ የለም ብዬ ነው የማስበው፣ እንደኔ ማለት ነው። ይህ ነገር በቃ ድምፅ ሆነናት። የዚች ልጅ ደም ከፈጣሪ በታች ሰው ነውና ለሰው ደራሽ ሰው መሆን በቂ ነው ሰውን ለመርዳት። ስለዚህ ተረዳድተን ሼር፣ ሪፖስት እየተደረገ ይሄ የዚች ልጅ ጉዳይ ይፋ እንዲወጣ፣ ግልጽ እንዲሆን እና በምን ምክንያት እንደዚህ ሊደረግ እንደቻለ እቺ አንድ ፍሬ ልጅ ለምንስ እንደዚህ እንደተደረገች ይጠየቁልን። ቪዲዮ እየሰራችሁ በአረብኛም እየሰራችሁ በአማርኛም እየሰራችሁ መቼም መንግስት ያለን አይመስለኝም። ምክንያቱም በጣም ብዙ ኢትዮጵያውያኖችን በእንደዚህ አይነት ሁኔታ ህይወታቸው ሲያልፍ ማንም አባ ቀና ብሎን አያውቅም። በእውነት ነው የምላችሁ። ሌላውን ችግር፣ ሌላውን ማጣት፣ ሌላውን ብሶት፣ ሌላውን ሁሉ ነገር ችለን እየኖርን ነው። እየተራብን፣ እየተጠማን፣ እየተበደልን፣ ደሞዝ እየተቀማን ሰርተን እየኖርን ነው። እግዚአብሔርን አመስግነን ማለት ነው። ምክንያቱም ተቸግረን ነው፣ በድህነት ነው እና ከሀገራችን የወጣ ነው። ያ ነገር ደግሞ ችለን ያንን ነገር እንድናደርግ ስለሚያስገድደን ማለት ነው። ችለን የሆነ ነገር ላይ ለመድረስ፣ ታሪካችንን ለመቀየር ከሀገራችን እስከወጣን ድረስ ብዙ ነገር ችለን ነው እየሰራን እየኖርን ያለ ነው በሰው ሀገር ላይ። ግን ደግሞ ያን ነገር ችለን እየሰራን እየኖርን ባለንበት ሁኔታ እህቶቻችን በዚህ አይነት ሁኔታ፣ በዚህ አይነት አጋጣሚ እንደዚህ አይነት በደል፣ እንደዚህ አይነት ግፍ፣ እንደዚህ አይነት ኃጢአት እየተሰራባቸው እየተበደሉ እየተገደሉ እህቶቻችን ከዛ በኋላ ደግሞ በስም ማጥፋት ወንጀል ስማቸው በየሚዲያ ባልሆነ ነገር እየተወራ። ምክንያቱም እቺ ልጅ አሁን እቺ ራሷን አጠፋች የተባለች ልጅ እህቷን ኢንተርቪው